ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ደግዬ ናችሁ? እንዴት አላችሁ? ሁሉ ሰላም? እንዴት ከረማችሁ? ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ይጀምሩት ማለት ነው እና እንዴት ከረማችሁ? ዛሬ ያው ትንሽ ስናዝንበት ስንጨነቅበት ኢትዮጵያን ሕዝብ ማለት ነው ሲያስጨንቅ የከረመ የሀና ታሪክ ነው ማለት ነው ይዤ የቀረብኩላቸው። ከምር ለኔ በጣም ነው የኢትዮጵያ ሕዝብ ያዘነባት ማለት ነው። ከየት አምጥታ ከየት አወሳስባ ከየት ፈጠራ። ለማንኛውም ሀናዬ ፈጠራ ላይ በጣም ጎበዝ ነሽ። በጣም ነው ካራክተር ሆነ የሰራችው ማለት ነው። በጣም ገርማኛለች። በጣም ያው ፊልም ለመስራት አንደኛ ነሽ በዚህ አጋጣሚ ማለት ነው። ግን በእውነት ያኔ በጣም የሚያሳዝን ልብ የሚነካ ታሪክ ነው። ታሪኩን ሆና የሰራችው ማለት ነው። እና ዛሬ ቲክቶክ ላይ ዘወር ስል ታሪኳ ውሸት ሆኖ አልተገኘም። እውነት እኔ አላመንኩም፣ ግን ያው ከራሷ አንደበት ገብቼ ስለሰማሁት ነው እውነት መሆኑን ያረጋገጥኩት ማለት ነው። እና በጣም የምትገርም ልጅ ናት። በጣም የምትገርም ልጅ። ህዝብ እኮ ያላለቀሰ የለም። የእሷን ታሪክ አንብቦ የእሷን ታሪክ ሰምቶ ያላለቀሰ ያላነባ ህዝብ የለም። ከየት አንታ እንደሰራቸው አላውቅም። ለምን እንደዚህ ያደረግሽ? እሺ ይሄ ሁሉ የኢትዮጵያ ህዝብ እንባ ጎርፍ ሆኖ ሊወስድ፣ ግማሹ ይረግማታል። እውነት ያኔ አብዛኛውን እየረገማት ነው። ምናለች ጭራሽ ነው ማለት ነው። ከዛ ላይ ገብታ እና እኔ እኮ እውነተኛ ታሪክ አድርጌ ባልሰራው ማንም ቪዲዮን አይቀበልም ማለች። ስለዚህ እውነተኛ ሆኜ ነው መስራት ያለብኝ። ግን ያው ለሁሉም ግን እውነት ነበር አይመስልም። ያው ብዙ ሰው ዱት እያደረገ ሼር እያደረገ ነው የሰሩት። በጣም ያዘኑት የኢትዮጵያ ህዝብ የተንጫጫው እንዳለ ሚዲያውን አንጫጫቸው አይገልጸውም። ማርያምን እንዴ ደግሞ እኮ በየቀኑ ነው የምትለቀው፣ በየቀኑ ማለት ነው። በቃ ዛሬ በህይወት ተተረፉ ትላለች፣ ዛሬ በህይወት ታደረው። ኧረ የሱስ ይከፋ ነው። የሱ የሚገርም ነው። እና በእውነት እኛ ሀበሻ ስንባል በጣም የዋሆች ነን፣ ከምንም በላይ የዋህ ማርያምን። እኔ ራሱ በቃ በጣም ነው ያዘንኩት። ከምር አልቅሻለሁ። ያላለቀሰ የለም፣ ያላዘነ የለም። ከየት አቀናባ ከየት እንደፈጠረች የፈጠራ አላውቅም። በእውነት ተብሎ ተፈጥሮ የማይታወቅ ፈጠራ ነው። ፈጥራ እንደዚህ ህዝብን ያንጫጫችው ማለት ነው። እና ያው ታሪኩ አንብቡት፣ አስቀምጥላችኋለሁ። አንብቡት እንደዚህ ማለት ነው። በጣም የሚያሳዝን ታሪክ ነው። እውነት በቃ ዛሬ በድምጽ ስትናገር እኔ አላመንኩም። በቃ እኔ አላመንኩም። ያኔ ውሸት መሆኑ በቃ ላምን አልቻልኩም። እንድሽ ረስማ እኔም በየቀኑ ቪዲዮ ስትለቅ ወይ ዛሬ በቃ ይሁን በቃ ዛሬ ሞተች ነገ ሞተች በቃ የሚል ነው የምጠብቀው የነበር ማለት ነው። በየቀኑ የምፖስተው ማለት ነው። ዛሬ በህይወት ታደረው። ቻው ውዶቼ ትላለች፣ ቻው ጓደኞቼ። እና ደግሞ በጸሎት አስቡኝ ትላለች። አታፍረም እንዴ? በጸሎት በዱዓቸው አስቡኝ ትላለች። በየቀኑ ማለት ነው ፖስተው። እኔ በቃ እንደ እውነት በቃ እውነት ነው ብዬ በጣም አዝኛለሁ። በጣም ያላዘነ የለም። እና የኔ ወዶች ታሪኳ ውሸት ሆኖ ተገኘ።
እንደ ውሸት ነው ባትል ይሻል ነበር። እውነቴን ነው፣ ውሸት ነው ባትል ይሻል ነበር። እንዲሁ እንዳለ ብታቆም ቆንጆ ነበረ። ከምሬ ነው ማለት በቃ ያላለ በቃ እዚሁ ላይ ማለት ነው። ያው በህይወት እንዳለች አሳውቃ እዚሁ ላይ ታሪኩን እዚሁ ላይ ብትቋጨው ይሻል ነበረ። አሁን ማለት ነው ለሚመጣው ለወደፊት ለሌሎቹ ሰዎች ማለት ነው ከባድ ነው የሚሆነው። ሌላ ሰው ተጎጂ ሆኖ ተጎድቶ ቢመጣ ማንም ሊረዳው ማንም ሊቀበለው አይችልም። ማርያም ነው የምላችሁ። እንግዲህ ወዲያ ማለት ነው ህዝቡ በጣም ልቡ ተሰብሯል። ይህንን ታሪክ በማንበብ ይህንን ታሪክ በመስማት የኢትዮጵያ ህዝቡ ልቡ ተሰብሯል። አሁን እቺ ልጅ ይህንን ያህል ቀን አስለቅሳ የኢትዮጵያ ህዝብ አስለቅሳ በጣም አሳዝና ታሪኳን በኋላ ውሸት ነው ስትል አስባችሁታል? እውነት እዚህ ላይ በጣም ጥሩ አልሰራሽም ሀና ማለት ነው። ሀና ማድረግ ያለብሽ ታሪክሽን እዚሁ ላይ ቋጭተሽ ቢሆን አሪፍ ነበር። ምክንያቱም በቃ እዚሁ ላይ በህይወት መኖርሽን ነግረሽ እዚሁ ላይ ጨርሰሽ ቢሆን በጣም አሪፍ ነበረ። አሁን አንቺ ይህን ታሪክ ውሸት ነው አልሽም። ለነገ ተጎጂ ህዝብ ለሚጎዱት ህዝቦች ለሚጎዳ ሰው ተጎድቶ ወደ ሚዲያ ለሚመጣ ሰው ማንም አምኖት ሊቀበል አይችልም። ከምሬ ነው። በተለይኛ ስደተኞች እንዲህ ነው ብንል አሁን ማንም ሊያምነን አይችልም። ገባሽ? ብዙ ነው እውነት። እኔ እንግዲህ ወዲያ ማለት ነው ማንም ተጎድቼ ብሎ አሳዝኖ እያለቀሰ ቢመጣ ምናምን አልቀበልም። እኔ አላምንም። ከምሬ ነው። እንዲህ ያንቺን ራሱ ማመናቅት ከራስሽ ከድምጽሽ ስለሰማሁት ብቻ ነው ላምን የቻልኩት ማለት ነው። እና ታሪኩን ያኔ ሰርተሽ ግን አበላሸሽው። አሁን ላይ አበላሽተሽዋል። እዛው ላይ አቆም ቢሆን ጥሩ ነበረ። ግን የውሸት ነው ስትይ ተበላሸ። እና ለማንኛውም እህቴ ሀና ጎበዝ ነሽ። ጥሩ ፊልም ሰሪ ይወጣሻል ብዬ ተስፋ አለኝ። ምችት ይበልሽ ማለት ነው። መችሽ አንጫጫሽን አስለቀስሽን። እኔ እንደሌሎቹ አረግምሽም። ያው ጎበዝ ነሽ ብዬ ልለፈው። የሌሎችን በር ግን ዘግተሻል። በመዝጋትሽ ያው ትንሽ አዝኛለሁ እና ባችልኝ። ለማንኛውም ሀንቸው ማለት ነው እና ወድ ጓደኞቼ ማለት ነው የቻናሌ ቤተሰቦች ያው ሀና ታሪክ ውሸት ነው ማለት ነው። እንዳታዝኑ ማለት ነው። አሁን ቀደም ታሪክ ሆነ የእጇን ብዋጭው አሁን ውሸት ስለሆነ አትዘኑ ማለት ነው። እና ያው ጎበዝ ነሽ እና ውዶቼ፣ ማሮቼ፣ ፍቅሮቼ ላይክ፣ ሰብስክራይብ፣ ሼር አድርጉና ላዘኑት ሰዎች አድርሱልኝ ማለት ነው። ይሄንን ቪዲዮ ውሸት መሆኑን ማለት ነው ይረዱ እና መልካምን ሁሉ እመኝላችኋለሁ። መልካም ስራ ለራስ ነው። መልካም እንስራ፣ ጥሩ ነገር እንስራ። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ። በምሽት ነው የሰራሁላችሁ። ጉድ ናይት ብያለሁ።